በድህነት ለተጨነቀን ሁሉ ይህን መዝሙር ለ40 ቀን ብትጸልዩት እግዚአብሔር አምላክ በቤታችሁ በረከትን ያዘንብላችኋል። እንዲሁም ደግሞ በቤታችሁ በረከት ላጣችሁ ሁሉ ዛሬ በዚህ ቪዲዮ የምንመለከታቸው የምትጸልዩዋቸውን ጸሎቶች ይሆናል። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በምህረትና በቸርነቱ ዐቢይ ጾምን አሳልፎ ለዚህ ዕለትና ቀን ስላደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ እንደሚታወቀው መንፈሳዊ ሕይወታችንን የሚያሳድጉ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነውና ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳጆቼ ይህንን ቪዲዮ ከምን ጊዜውም በላይ ላይክ አድርጉት፣ ለብዙዎች እንዲደርስ ያደርጋል። ኢትዮጵያ ውስጥ ከሆናችሁ ደግሞ ቪፒኤን አብርታችሁ ተመልከቱት፣ እኔን ያግዘኛል። በያላችሁ በሰላም እግዚአብሔር ለሁላችሁ ይሁን። እንኳን በድጋሚ ለብርሃነ ትንሣኤው በሰላም አደረሳችሁ። በዛሬ ቪዲዮአችን እንግዲህ መዝሙረ ዳዊት ጥናታችን ካቆምንበት እንቀጥላለን ማለት ነው። ባለፈ ጊዜ ከመዝሙር 70 ድረስ ተመልክተናል። በዛሬ ደግሞ ከ71 72 እና 73ን ሶስት መዝሙራትን ጥቅማቸውን የምንመለከት ይሆናል ማለት ነው። እግዚአብሔር አምላካችን የቅዱስ ዳዊት አምላክ መድኃኔዓለም ክርስቶስ ከጅማሬ እስከ ፍጻሜ አብሮ እንዲሆን ቅዱስ ፈቃዱ ይሁንልን። የቅዱስ ዳዊት ረድኤት በረከቱ ደግሞ በሁላችን ላይ ይደርብን። መቼ መዝሙረ ዳዊት እየጸለያችሁ ካልሆነ ከዛሬ ጀምሮ መዝሙረ ዳዊት በመጸለይ መንፈሳዊም ይሁን ስጋዊ ችግሮቻችሁን ወደ እግዚአብሔር በማቅረብ እግዚአብሔር አምላክ እንዲሰማን ከሚያደርጉን ጸሎቶች መካከል አንደኛው መዝሙረ ዳዊት ነው። በጣም በተደጋጋሚ ሁልጊዜ የምናገራለሁ። መዝሙረ ዳዊት በየዕለቱ የሚጸለይ የመዝሙር ክፍል አለው። እንዲሁም ደግሞ በማታ የጸሎት ጊዜም ደግሞ የሚጸለይ የመዝሙር ክፍል አለው። እሱን ወደ ኋላ ተመልሳችሁ ጸሎት እንዴት እናድርግ የሚለውን ቪዲዮ ተመልከቱት፣ ወይም ደግሞ ካርድ ላይ ያስቀምጥላችኋለሁ። እሱን ተመልክታችሁ በየዕለቱ የሚጸለዩ የመዝሙር ክፍላት ተመልክታችሁ እነሱን በየዕለቱ መጸለይ ነው። ከዛ በተጨማሪ ደግሞ በማታ የሚጸለዩትንም ሰርቻለሁ አብሬ አንድ ላይ። እሱን ተመልክታችሁ ሁልጊዜም ቢሆን በየዕለቱ የታዘዙትን የመዝሙረ ዳዊት ክፍሎች የጧቱንም የማታውንም መጸለይ ይገባል ማለት ነው። ከዛ በተጨማሪ ደግሞ እነዚህ የመዝሙር ክፍላት አንዳንድ ችግሮች በገጠሙን ጊዜ ለችግሮቻችን መፍትሄ እንዲሆኑ የምናደርግባቸው እንዲሁም ደግሞ በተጨማሪም የምንጸልያቸውና ችግሮቻችን የምንፈታባቸው ይሆናል። በተለይ ደግሞ አብዝተን ችግሮቻችን ሳይሆን መንፈሳዊ ሕይወቱንም ደግሞ አብረን እንድንለማመድ ከሚያደርጉ ነገሮች መካከል ጥቅሙን ማወቁ የተሻለ ነው ብዬ ስለማስብ ነው ጥቅሞቻቸውን ብዙ ጊዜ የምናገረውና ጥቅሞቻቸውን ባወቅን ቁጥር ደግሞ የበለጠ ለጸሎት እንድንተጋ ያደርገናል። እግዚአብሔር አምላክ ትጋቱን ሁልጊዜ የሚስጠን በቅዱስ ዳዊት መዝሙር አድሮ እግዚአብሔር አምላክ ሁላችንም ጸሎታችንን ይስማን ያድምጠን። መዝሙረ ዳዊት በተለይ ደግሞ በዐቢይ ጾም ከቤተ ክርስቲያናችን በብዛት ከምትጸልያቸው የጸሎት ክፍሎች አንዱ መዝሙረ ዳዊት ነው። በሕግም የታዘዝነው ውዳሴ ማርያምንና መዝሙረ ዳዊት ነው። መጀመሪያው መዝሙረ ዳዊት ከዛ በኋላ ውዳሴ ማርያም ነው። ስለዚህ በየዕለቱ የታዘዙትን የመዝሙረ ዳዊት ክፍሎች እና ውዳሴ ማርያም መጸለይ ያስፈልጋል ማለት ነው። ምንም ቢጎልብን ባለቤቱ እሱ ስለሆነ መድኃኔዓለም ክርስቶስ ስለሆነ የሁሉ አስገኝ መድኃኔዓለም ስለሆነ እግዚአብሔር አምላክን ወደ እግዚአብሔር ቀርበን ብንጠይቀው የሚጎልብን ነገር የለም። ደግሜ ይላለው እግዚአብሔርን የያዘ ሁሉንም ነገር ያገኛል፣ እግዚአብሔርን ያጣ ደግሞ ሁሉንም ነገር ያጣልና በማይሆን ጎዳና ውስጥ በመሄድ ከእግዚአብሔር በመራቅ የምናገኛቸው የሚመስሉ ነገሮች ስንደርስባቸው ግን የማናገኛቸው ከእግዚአብሔር የሚያርቁን የብልጭልጭታና የማሳሻያ ወይንም ደግሞ እኛን ወደዛ ነገር እንድንሳብ ከሚያደርጉ ነገሮች መካከል ናቸው ስጋዊ ነገሮች በብዛትና ብናገኛቸውም ከደቂቃዎች በኋላ ያ ደስታ ይጠፋል። እግዚአብሔርን የያዘ ግን ሁልጊዜም ቢሆን ደስተኛ ነው። ከመድኃኔዓለም የተገኘ ሁሉ ደግሞ በረከቱ ብዙ ነውና እግዚአብሔር አምላክን ሁልጊዜም ቢሆን በጸሎት እየጠየቅን ልንተጋ ይገባል። መገዛት ለሱ መገዛት፣ እርሱን በጸሎት መጠየቅ፣ እንደ አባትነት ደግሞ ከእርሱ ጋር በጸሎት መነጋገር የአንድ ክርስቲያን የዕለት ተግባሩ ስለሆነ በየዕለቱ መዝሙረ ዳዊታችንን እንጸልይ። በዛሬ ቪዲዮአችን ግን የምንመለከተው እነዚህን ሶስት መዝሙራት ጥቅማቸውን ይሆናል ማለት ነው። የመጀመሪያው መዝሙር 71 ነው። አቤቱ ፍርድህን ለንጉሥ ስጥ፣ ጽድቅህንም ለንጉሥ ልጅ፣ ሕዝብህንም በጽድቅ ችግረኞችን በፍርድ ይዳኝ ዘንድ የሚል ነው። በግዕዙ ደግሞ እግዚኦ ኩነኔከ ሀቦ ለንጉሥ ወጽድቀ ከኒ ለወልደ ንጉሥ የሚል ነው። ይህ መዝሙር ጥቅሙ የመጀመሪያው በድህነት ውስጥ ካላችሁና ድህነት እያስጨነቃችሁ ከሆነ ይህ የመዝሙር ክፍል በእርግጠኝነት ነው የምነግራችሁ ከመዝሙር 72 ጋር አብራችሁ ማለት ነው። በአጠቃላይ 72፣ 73፣ 74ን ብትጨምሩት መልካም ነው። አንዳንድ ጊዜ ነው የምትጸልዩት ለ40 ተከታታይ ቀናት። መዝሙር 71 ብቻውንም ራሱ ይህንን ችግር መፍታት ይችላልና የመጀመሪያው ግን ጸሎት ከማድረጋችን በፊት ንስሐ መግባት ይገባል። በእርግጥ አሁን ባለ 50 ነው ይሄን ቪዲዮ የምትመለከቱት። ምናልባት ባለ 50 ላይ ከሆነ ንስሐ መግባት አይቻልም፣ ከዛ በኋላ ማድረግ ይቻላል ማለት ነው። ስለዚህ የመጀመሪያው ንስሐ ገብተን
የመጀመሪያው ማድረግ የሚገባን ጉዳይ እሱ ነው። ንስሐ ገብተን በጸሎት እግዚአብሔርን መጠየቅ፣ እግዚአብሔርን በድዬዋለሁ ይቅር በለኝ ብለን ወደ እግዚአብሔር ቀርበን ይህንን መዝሙር ብንጠይቀው በዚህ መዝሙር ብንጠይቀው እግዚአብሔር አምላክ ያለብንን የድህነት ነገር ያስወግዶ ስራም ከሌለን ስራ እንድናገኝ ያደርገናል። ያለን ነገር አልባረክም ብሎ ከሆነ እንዲባረክ ያደርገናል። እንዲሁም ደግሞ እየሰራን ደግሞ በረከትም ላጣን ሁሉ በረከት ይሆነናል ማለት ነው። ስለዚህ የመጀመሪያው መዝሙሩን ከመጸለያችን በፊት ግን ንስሐ እንግባ። ከዛ በተከታታይ ለ40 ቀን በየቀኑ አንዳንድ ጊዜ ብትጸልዩት እግዚአብሔር አምላክ ይህንን ችግር ይፈታላችኋል። ይህንን በእርግጠኝነት መናገር እችላለሁ። እኔም አድርጌው ስለጠቀመኝ ነው ለእናንተ ሼር እያደረግኳችሁ ያለሁት ማለት ነው። የሁሉ ባለቤት ባለጸጋ እሱ ስለሆነ ሁሉንም የያዘ ሁሉንም ማድረግ የሚቻለው ካህሌ ሁሉ እግዚአብሔር አምላክ ስለሆነ እግዚአብሔርን ደግሞ በመዝሙረ ዳዊት ብትጠይቁት እግዚአብሔር አምላክ ይሰማችኋል። ፈጥኖ ነው የሚሰማችሁ። መዝሙረ ዳዊት የሚጸልይ ሰው ከዚህ በፊት ብያችኋለሁና በልብ ውስጥ እግዚአብሔር ነው የሚያድረው፣ ስላሴ ነው የሚሳሉበትና ሁልጊዜም ቢሆን በልባችሁ ውስጥ መልካም ነገር እንዲኖር ያደርጋል። አንደኛ ክፉ ምግባር እንኳን ቢኖረን ያን ክፉ ምግባራችን አጥፍቶ በጎ እንድናስብ ከሚያደርጉን የጸሎት ክፍሎች አንደኛው መዝሙረ ዳዊት ነው። ፍጹም ነው የሚቀይራችሁ ህሊናችሁን በጣም ፍጹም ፖዚቲቭ ቫይ ውስጥ እንድንገባ ከሚያደርጉን የጸሎት ክፍሎች ነው መዝሙረ ዳዊትና እንዲቀላል አድርጋችሁ አትመልከቱት። መዝሙረ ዳዊትን እጅግ በጣም ብዙ ሚስጥራት የያዘ ነው። መንፈሳዊ ትርጉም መንፈሳዊ ጥቅምም አለው። ወደፊት የምንመለከት ይሆናል ማለት ነውና ስለዚህ ይህንን መዝሙር 71ን የመጀመሪያው ይህንን የመዝሙር ክፍል እንዳልኳችሁ እንግዲህ በድህነት ውስጥ ላላችሁ ሁሉ የሚሆን ነው። ስለዚህ በድህነት ውስጥ ለምንሰቃይ ሁሉ ይህንን የመዝሙር ክፍል መጸለይ ይገባል ማለት ነው። ሁለተኛ ደግሞ ይህ የመዝሙር ክፍል የሚያግዛችሁ መዝሙር 71 ማለት ነው በወሊድ ጊዜ ለህመም ለሚሰማት ሴት ልጅ በንጹህ ውሃ ጸልዩ ብታጠጧት እግዚአብሔር አምላክ ህመሙ ከወለደችም በኋላ እንዲሁም ደግሞ ስትወልድ ያለውን ህመም እንዳያማትና ለሚፈጠሩ ህመሞችና በሽታዎች ራሱ እንዲከላከልላት የሚያደርግ የመዝሙር ክፍል ነው ማለት ነው መዝሙር 71። በተጨማሪ መዝሙር 72 ለወሊድ ይሆናል። መዝሙር 72ንም ጨምራችሁ ብትጸልዩላት የተሻለ ይሆናል ማለት ነው። ሌላኛው የመዝሙር ክፍል መዝሙር 72 ነው። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው፣ እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ፣ የኃጢአተኞችንም ሰላም አይቼ ይላል። በግዕዙ ደግሞ ለርቱዓነ ልብ ሊተሰ ህከ ክመ ዘምተንተና አገሬ የሚል የመዝሙር ክፍል ነው። ይህ የመዝሙር ክፍል ደግሞ በሁለተኛ ደረጃ የምንመለከተው የመዝሙር ክፍል ነው። የሚጠቅማችሁ የመጀመሪያው ቀደም እንዳልኳችሁ በወሊድ የምትሰቃይ ሴት ወይንም ደግሞ ህመም ላለባት ሴት ከወለደችም በኋላ ልትወልድም ያለበት ጊዜ ህመም ከተሰማት በንጹህ ውሃ አድርጋችሁ ጸልያችሁ ብታጠጧት እግዚአብሔር አምላክ ከዛ ነገር በሰላም እንድትገላገል ይረዳታል ማለት ነው። መዝሙረ ዳዊት ብዙ ጥቅም ነው ያለው። ከዚህ በፊትም በጣም ብዙዎችን ተመልክተናል። በተለይ ደግሞ በወሊድ ጊዜ ለሚፈጠሩ ህመሞችና በሽታዎች በተለይ ደግሞ እስከ ሞትም ድረስ የሚያደርሱ ነገሮች ይፈጠራሉ በወሊድ ጊዜ የሚፈጠሩና ለዛ ጥንቃቄ የሚያስፈልገው መጸለይ ነው ማለት ነው። ስለዚህ ይህንን የመዝሙር ክፍል ጸልያችሁ ብታጠጧት እግዚአብሔር አምላክ ከዛ ነገር በሰላም እንድትገላገል ያደርጋታል ማለት ነው። ስለዚህ ይህን መዝሙር በወሊድ ጊዜም ልትጠቀሙበት የምትችሉት የመዝሙር ክፍል ነው ማለት ነው። ከዛ በሁለተኛ ደረጃ ይህ የመዝሙር ክፍል የሚረዳችሁ በማንኛውም ጭንቀት ውስጥ ለምትገኙ ሁሉ የሚረዳችሁ የመዝሙር ክፍል ነው። ቢለጸጋ የሁሉ ባለቤት ደስታንም መስጠት የሚችል ደስታውም ደግሞ ዛሬ ተገኝቶ ዛሬ መጥፋት የሚችል እግዚአብሔር አምላክ ነው። ስለዚህ በተጨነቀን ጊዜ ወደ እግዚአብሔር መቅረብ ይገባል ማለት ነው። ስለዚህ ጭንቀታችን የሚያስወግድልን እሱ ስለሆነ ይህንን የመዝሙር ክፍል ብንጸልይ እግዚአብሔር አምላክ ከዚህ ችግሮቻችን ይፈታናል፣ ያድነናል ማለት ነው። ስለዚህ ይህ የመዝሙር ክፍል አንደኛው ከማንኛውም ጭንቀት በማንኛውም ጭንቀት ውስጥ ሆናችሁ ዲፕሬሽን ለሚሰማችሁ ሁሉ የሚሆን የመዝሙር ክፍል ነው ማለት ነው። መዝሙር 72 ማለት ነው። ብዙ ጊዜ በስራ ምክንያት በተፈጠሩ ነገሮች፣ በትዳር በተለያዩ ነገሮች ጭንቀት ሊፈጠር ይችላል። እንዲሁም ደግሞ ስራ በማጣት እንዲሁም ሌሎች ነገሮች ይኖራሉ። ብዙ ምክንያቶች ሊኖሩ ይችላሉና ከዛ ጭንቀታችሁ እግዚአብሔር አምላክ በሰላም እንዲወጣችሁና መልካም የሆነውንና የተሻለውን እግዚአብሔር አምላክ እንዲሰጠን ይህንን የመዝሙር ክፍል መጸለይ ይገባል ማለት ነው። ግን ከዚህ በፊት ተናግሬው አይሆን አላቀም የተናገርኩት አይመስለኝም። ወደፊት ቪዲዮ ሰራበታለሁ የማስበው አንድ ጉዳይ አለ። በጸሎት ጊዜ ማድረግ ያሉብን ጥንቃቄዎች አሉ። እነሱን ቪዲዮ ሰራላችኋለሁ። በእርግጠኝነት በሚቀጥለው ጊዜ ቪዲዮዎችን አዘጋጃለሁ ማለት ነው። ስለዚህ ይህን የመዝሙር ክፍል ግን በጭንቀት ጊዜ በተጨነቃችሁ ጊዜ እግዚአብሔር አምላክ ከዚህ ጭንቀት እንዲገላግላችሁና መልካሙን ሁሉ ወደ እናንተ ይዞ እንዲመጣ ይህንን የመዝሙር ክፍል መጸለይ ይገባል ማለት ነው። በተጨማሪ ይህ የመዝሙር ክፍል ለራስ ህመም ይሆናል። መዝሙር 72 ማለት ነው። በታመማችሁ ጊዜ ራሳችሁን ፍልጸት ካለው ወይም ደግሞ በጣም ራሳችሁን የሚሰማችሁ አይነት ህመም የሚሰማችሁ ከሆነ
ይህ የመዝሙር ክፍል ለዚህ በሽታ ፍቱን መድኃኒት የሚሆን የመዝሙር ክፍል ነው፣ መዝሙር 72 ማለት ነው። ስለዚህ የምናደርገው በንጹህ ውሃ ጸልየን መጠጣት ወይንም ደግሞ ራሳችን ላይ ማፍሰስ በሽታችን እግዚአብሔር አምላክ እንዲያስወግድልን ይረዳናል ማለት ነው። ብዙ ጥቅም ነው ያለው መዝሙረ ዳዊት። አንዱ መዝሙር እንኳን በተደጋጋሚ ለተለያዩ ነገሮች ሊውል የሚችል የመዝሙር ክፍል አለ፣ ከዚህ በፊትም የነገርኳችሁ ማለት ነው። እንደገና ደግሞ ተመሳሳይም ጥቅም ያላቸው የመዝሙር ክፍሎች ይኖራሉ። እነሱም በአንድ የማደርግላችሁ ይሆናል ወደፊት። ሌላኛው በቤታችን ውስጥ በረከት ካጣን፣ በተለይ ቀደም ብያችኋለሁ መግቢያ ላይ እግዚአብሔር በድህነት ውስጥ ካለን ወይም ደግሞ የያዝነው ነገር እየተባረከ ካልሆነ የመጀመሪያው ንስሐ መግባት ነው። ከዛ በተጨማሪ ግን ይህንን የመዝሙር ክፍል መዝሙር 72ን ደግሞ እግዚአብሔር አምላክ በቤታችን በረከት እንዲመላ ያደርግልናል ማለት ነው። በዚህ መዝሙር ይህንን መዝሙር በየዕለቱ መጸለይ ይገባል፣ ጠዋት ማለት ነው። ከዛ በተጨማሪ ይህ መዝሙር የሚረዳን ራሳችንም ለመግዛት የሚረዳን የመዝሙር ክፍል ነው ማለት ነው። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ይላልና ራሳችን መግዛት ለማንችል ሁሉ ይህንን የመዝሙር ክፍል ብንጸልየው እግዚአብሔር አምላክ ራሳችን እንድንገዛ የሚያስችለንን ልብ ይሰጠናል። ቅዱስ ዳዊት በሌላኛው መዝሙሩ አቤቱ ንጹህ ልብ ፍጠርልኝ ይላልና ንጹህ ልብ ማለት ወደ እግዚአብሔር የሚያደርስ ነውና እሱን ማስተዋል እንዲያደለን እግዚአብሔር አምላክ ይህንን የመዝሙር ክፍል መጸለይ ይገባል ማለት ነው። የመጨረሻው መዝሙር 73 ነው። መዝሙር 73 አቤቱ ስለምን ለዘወትር ጣልከኝ፣ በማሰማሪያህ በጎች ላይስ ቁጣህን ለምን ተቆጣ የሚል የመዝሙር ክፍል ነውና ይህንን የመዝሙር ክፍል ደግሞ የሚረዳን ሰው በቅናት እኛን ለማጥቃት የሚያስብ ከሆነ፣ ሰዎች በቅናት እኛን ለማጥቃት የሚያስቡ ከሆነ ምንም ሳንናገር ልክ እንደ ቅዱስ ዳዊት ሳኦል የሚያሳድደው ሰው ነበረ። እረኛ ሆኖ እንኳን ጠላት የነበረው ቅዱስ ዳዊት ነው። በጣም የሚያስገርመኛል። እረኛ ምን ጠላት ይኖረዋል? የበጎች ጠባቂ አሁን ጠላት ይኖረዋል? ጠላት ግን ዛሬናችን ሳይሆን የሚመለከተው የነጋችን ህይወት ነው። ዛሬ ያለንን ትንሽ ነገር ሳይሆን ነገ ዛሬ በምንሰራው ትንሽ ነገር የተሻለ ነገር እንደምንደርስ ስለሚያምንና ብዙዎችን እንደምንለውጥ እንደምንቀይር ስለሚያምን ይህንን ነገር ስለሚመለከትና ስለሚያውቅ ዛሬ ትንሽ ነገር ከሞከረ ነገማ እኔን ያሸንፈኛል ብዙዎችን ይቀይራል ብሎ ስለሚያስብ ያጠቀናል። እና እረኛ ሆኖ ጠላት የነበረው ቅዱስ ዳዊት ነውና ሳኦል በሚያሳድድበት ጊዜ አግንቱ ምንም ያላደረገው በየዋህነት ወደ እግዚአብሔር የሚጮህ ቅዱስ ዳዊት ነው የነበረውና ሰዎች እኛን በቅናት ለማጥቃት ቢፈልጉ እንኳን ይህንን የመዝሙር ክፍል ብንጸልይ እግዚአብሔር አምላክ እነዛን ሰዎች ያስታግስልናል፣ ከኛም ክፉ ነገራቸውን ያስወግድልናል ማለት ነው። ስለዚህ ይህንን የመዝሙር ክፍል መዝሙር 73ን ለነዚህ ጉዳይ መጸለይ ይገባል ማለት ነው። በተጨማሪ ግን ይህ መዝሙር 73ን ከመዝሙር 72 ጋር አድርጋችሁ ራሳችን በጣም ለሚያመን ሰዎች ይሆናል መዝሙር 73 ማለት ነው። ለራስ ፍልጠት በጣም ለሚያመን ሰዎች ይህንን የመዝሙር ክፍል በተጨማሪ ከመዝሙር 72 ጋር መጨመር ያስፈልጋል። በመጨረሻ ለታሰረ ሰውም ይሆናል። በጣም በተደጋጋሚ ይህንን ነገር ጠቅሼዋለሁ። ሰዎች በተለያየ ምክንያት ሊታሰሩ ይችላሉና እግዚአብሔር አምላክ ምሕረት እንዲያደርግላቸው ይቅርታውን እንዲልክላቸውና በክፉም በደግም ታስረው ሊሆን ይችላልና እግዚአብሔር ርህራሄ እንዲያደርግላቸውና እነሱንም እንዲቀይራቸው ለማድረግ ይህንን የመዝሙር ክፍል መጸለይ ይገባል ማለት ነው። ስለዚህ ቅዱስ ዳዊት በዚህ የመዝሙር ክፍል ያልዳሰሰው ምንም አይነት ክፍል የለም። በመዝሙረ ዳዊት በ150 መዝሙረ ዳዊት ክፍል ውስጥ ያልዳሰሰው ምንም አይነት ጉዳይ የለም እና እግዚአብሔር አምላክ የቅዱስ ዳዊት ረድኤት በረከት ያሳድርብን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። እኛም ለጸሎት የምንተጋበትን ልብና ማስተዋሉን እግዚአብሔር አምላክ ያድለን። በጸሎት በርቱ። እነዚህን የመዝሙር ክፍላት ለነዚህ አገልግሎቶች ልትጠቀሙባቸው ትችላላችሁ። ማንኛውም ጥያቄ ካላችሁ ደግሞ አስቀምጡልኝ፣ አብረን የምንመለከታቸው ይሆናል ማለት ነው። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሆን። ይቆየን።